መካከለኛው ምስራቅ ወይም በአረብኛው አላልሸቅጣው ስጥ ይሉታል አረቦች በአረብኛ። በዓለማችን ላይ ብዙ ጦርነቶች፣ የብዙ ስልጣኔ የአንድ አምላክ ሃይማኖቶች መነሻ ነው። ቀጠናው ወሳኝ የሆኑ የመልክዓ ምድራዊ አቀማመጥን የያዘ ነው። መልክዓ ምድሩ ከያዛቸው የመልክዓ ምድር አስፈላጊነት በተጨማሪ በግጭት፣ በጦር መሳሪያ ንግድ፣ በድንበር ተሻጋሪ ጦርነቶች፣ በጊብራልታር፣ በሱዌዝ ካናል፣ የቱርክ ሰርጥ፣ የፐርሺያ ገልፍ ባለቤትነት ይታወቃል። የመካከለኛው ምስራቅ። ጤና ይስጥልኝ። ይህ አዲስ እውነት ነው። አብራችሁን ቆዩ። የመካከለኛው ምስራቅ በዙሪያው የሜዲትራኒያን ባህር፣ የቀይ ባህር፣ የካስፒያን ባህር፣ ብላክ ባህር ወይም ብላክ ሲ፣ የፐርሺያን ገልፍ ያካተተ ነው። የቀጠናው አልሸቅራው ስጥ በመባል የሚታወቀው በአረብኛ ነው። በአማርኛው የመካከለኛው ምስራቅ። ቀጠናው ጭልጥ ያለ በረሃማ የሆነ ነገር ግን ከመሬት ስብ የሚፈልቀው ነዳጅ ተወዳጅ የኃያላን መፋለሚያ ያደርገዋል። ከሽኩቻው መንስኤዎች እንነሳ። አንደኛው የኃይል ደህንነት። የመካከለኛው ምስራቅ የዓለማችን የኃይል ምንጭ በመሆን ይታወቃል። ከ68 እስከ 70% የነዳጅ አቅርቦት ይገኙበታል። የቀጠናው አገራት ነዳጅን በውጭ ጉዳያቸው በማካተት እንደ ጦር መሳሪያ ወይም እንደ ጦር መያዣ ይጠቀሙበታል። የእስራኤል አረብ፣ የሱኒ ሺያ፣ የፐርሺያ አረብ እንዲሁም የእስራኤል ፐርሺያ ግጭት ቀጠናውን ልዩ የሚያደርገው ነው። በተለይም የእስራኤልና ፍልስጤም ከጀርባቸው ያሉ አገራትም አሰላለፍ ቀጠናውን ልዩ ያደርገዋል። Israel caused widespread destruction in Gaza, but Israel was protected by its missile defense system known as the Iron Dome. Catherine Viette has a look back at how the war started and how we've reached this point. ሁለተኛው የመካከለኛው ምስራቅ ልዩ የሚያደርገው የውጭ ጣልቃ ገብነት ወይም ኤክስተርናል ኢንተርቬንሽን ነው። የአሜሪካኖች የኢራቅ ወረራ፣ የአሜሪካኖችና ሩሲያውያን በሶሪያ ያደረጉት የቀጠና ኃያልነትን ለማስጠበቅ የወከሉትና ያደረጉት ጦርነት፣ በሶሪያ የተሳተፉበት ጦርነት። ሌላው የውስጥ ፖለቲካቸው ነው። በንጉሳዊ አመራር የተዳከሙ የፖለቲካ ስርዓትና ተቋማት፣ የሰብአዊ መብት ጥሰት ሰፍቶ የሚታይባቸው፣ ሙስና ቀጠናውን በዝቅተኛ የመንግስት አመራር ክህሎት እንዲታወቅ ያደርገዋል። ሌላው ማህበራዊ ጣጣ ነው። ወንጀል፣ የስርዓት ወጣቶች መገኛ መሆኑ። የመካከለኛው ምስራቅ በደሳሳው ስንጓዝበት ከ15ኛው ክፍለ ዘመን ጀምሮ የነበረ ነው። እንግሊዞችና ፈረንሳዮች ቀጠናው ላይ ነክሰው ሲገዙት ቆይተዋል። እንግሊዝ የፈረንሳይና ሩሲያን መስፋፋት ለመክታት የሱዌዝ ካናል ጥቅሟን ለማስጠበቅ ቀጠናው ላይ ሰፍራ ነበር። ፈረንሳይም የቅኝ ግዛት ህልሟን ለማሳካት የንግድ ቀጠናዋን ለመጨመር በቀጠናው ተገኝታለች። የተለያዩ ስምምነቶች ተደርገው ነበር። የሳይክስ ፒከት ስምምነት፣ የባልፎር ዲክሌሬሽን፣ የሁሴን ማክማሆን ኮረስፖንደንሲ የተባሉ ተካሂደው ነበር። በዛሬው ዕለት የምናቀርብላችሁ ግን የእስራኤልና አረቦች ግጭት መነሻ የሚሆነው ነጥብ ነው። የባልፎር ዲክላሬሽን ጊዜው ኖቬምበር 2 1917 ነበር። የባልፎር ስምምነት በጊዜው የእንግሊዝ ውጭ ጉዳይ በነበሩት ባልፎር እና በወቅቱ ገዢ ከነበሩት ሁሴን ጋር የተደረገ ነበር። ሶስት ዋነኛ ግቦች ነበሩት። አንደኛው እንግሊዞች አይሁዶች ቦታ ቤት እንዲያገኙ ማድረግ ነው። ሁለተኛው ፍልስጤሞችን የማይጎዳ አሰፋፍ በፍልስጤማውያን ቦታ ላይ መፈጸም ነበር። ብዙም ሳይቆይ ተቃውሞ ገጠመው። ይሁንና እንግሊዞቹ ይህን ዕቅድ ያቀረቡበት ምክንያት የተለያየ ነበር። አንደኛው የፖለቲካ ፕሮፓጋንዳን ለማግኘት፣ ሁለተኛ የግል ጥቅማቸውን ለማስፈጸም የነበሩ ባለስልጣናት የሰሩት ነው። ሶስተኛው የመልክዓ ምድራዊ ወይም ስትራቴጂያዊ ጥቅማቸውን ለማስጠበቅ ነው። አራተኛው ታሪካዊ ምክንያት ነበረው። የእስራኤልና ፍልስጤም ግጭት መነሻው ብዙ ነው። ለብዙዎች ግን ሁለት ምክንያቶች አሉት። አንደኛው የፍልስጤማውያን የአረብ ናሽናሊዝም፣ ሁለተኛው የጽዮናዊ ፖለቲካ ነው። ሁለቱም ህዝቦች ከመኖሪያ ስፍራቸው ጋር ታሪካዊና ሃይማኖታዊ ቁርኝት እንዳለው ይናገሩለታል። እስራኤሎች ቀጠናውን ወይም ቦታውን ሀገርነትን መመስረት፣ ወደ ተስፋይቱ ምድር መመለስና ጽዮናዊነት ነው ሲሉ፣ ፍልስጤሞች ደግሞ ነፃ የሆነች የፍልስጤም ሀገር መመስረት ነበር። ነገር ግን የእርስ በርስ ሽኩቻና በተዋቀሩ ኮሚሽኖች በተለያየ ጊዜ በመቅረብ መወያየት ባለመቻላቸው ሀገር ሳይሆኑ ቆይተዋል። ስለ ስፍራው ትንሽ እናውራ። የዛሬ 120 ዓመት የጀመረው የኦቶማን ስርዓት መንኮታኮት እንዲህ ለዛሬ የፍልስጤማውያን መንግስት አልባነት ምክንያት ነው። እስራኤሎች በዓለም መሰደድን በመተው ወደ ተስፋይቱ ቦታ መፍለስ ከአውሮፓ፣ ከሩሲያ፣ ከሰሜን አሜሪካ በመቶ ሺዎች ወደ ዛሬቱ እስራኤል ፈልሰው ነበር። መነሻው ቤት ፍለጋ።
ከ1919 እስከ 1948 በእንግሊዝ ማንዴት በሚባለው ቦታ እስራኤሎች ፈልሰውና ከአውሮፓው ጨካኝ መሪ አዶልፍ ሂትለር ሸሽተው ወደ እስራኤል መትመም ጀመሩ። የሰፈራው ቁጥር ሲጨምር በቀጠናው የነበሩ አረቦችና ሰፋሪዎች መካከል የከረረ ጠብ መነሳት ጀመረ። ውጥረቱን ለመቀነስ እንግሊዞች ወደ ቦታው የሚፈልሱ ሰዎችን ቁጥር መቀነስ ያዙት። ነገር ግን እስራኤሎቹ አረቦቹንና ቀኝ ገዢዎቹን በተለይም እንግሊዞችን በተለያየ መንገድ መታገል ቀጠሉ። ከ1941 እስከ 1945 ሆሎኮስት ተጀመረ። የእስራኤሎች ጭፍጨፋ ማለት ነው። አስፈሪው የሰው ልጅ የጨፈጨፈበት፣ የሳሙና ሙከራ ያደረገበት አሳፋሪው የጀርመኑ ናዚ ጭፍጨፋን በመሸሽ ብዙዎች ነፍሳቸውን ከስጋቸው እንዳትነጠል ወደ ተስፋይቱ ምድር መዝለቅ ጀመሩ። የሁለተኛው የዓለም ጦርነት ሲያበቃ በ1947 ዩናይትድ ኔሽን ቀጠናውን በሁለት ከፈለው። አንደኛው ለአይሁድ ሀገርነት፣ ሁለተኛውን ለፍልስጤም ነፃነትና ሀገርነት። ይህ ዕቅድ በአረቦቹ ዘንድ ቅቡል አልሆነም። ይህንንም ተከትሎ ከ1948 እስከ 1949 የአረብ እስራኤል ጦርነት ተካሄደ። እስራኤልም አሸነፈች። አብዛኛውን የቀጠናውን ከአረቦቹ ነጠቀች። በ1967 የስድስቱ ቀን ጦርነት ተካሄደ። በጦርነቱም የጎላን ኮረብታን፣ የዌስት ባንክንና የሲና በረሃን ከወጓት አረቦች እስራኤል መንጠቅ ቻለች። በ1967 ባለስድስቱ ቀን ጦርነትም የነጠቀቻቸውን ቦታዎች ለማስጠበቅ የተለያዩ ጦርነቶችን እስራኤሎች አካሂደዋል። በ1973 የአረብ ጥምረት በዮም ኪፑር ዕለት ጦርነት አደረገ። እስራኤልም ተሸነፈች። የግብፁ መሪ ሳዳትም ተወደሰ፣ እልል ተባለለት። ብዙም አልቆየ። ቡልዶዘር ወይም በሌላ ስማቸው አሪያል ሻሮን የመሩት ጦር ግብፅን አሸነፋት፣ በአደባባይም አዋረዳት። በ1978ም እስራኤል በማሸነፏ ግብፅ ስምምነት ለማድረግ ተንበረከከች። ፒኤልኦ ወይም የፍልስጤሞች ነፃ አውጪ ግንባር በ1978 ተመሰረተ። በ1982 ጦርነትን አከናወነ። በ1987 እስከ 1993 የጀመረው የፍልስጤም አመፅ የመጀመሪያውን ኢንቲፋዳ አቀጣጠለ። ሺዎች ፍልስጤማውያን በመቶ የሚቆጠሩ እስራኤሎች ኢንቲፋዳው ሕይወታቸውን አጡ። ፒኤልኦ ሴኩላርና ጠንካራ አይደለም ባሉ የዌስት ጋዛ ነዋሪዎችም ሐማስ የተባለው በ1990ዎቹ ተመሰረተ። በተመሳሳይ ጊዜ በኦስሎ ስምምነት በክሊንተን ሸምጋይነት ተከናወነ። ውጤቱም የእስራኤል መሪ የነበሩት ይስሐቅ ራቢንን ሕይወት ቀጠፈ። በ2000 የዴቪድ ካምፕ ስምምነት ተካሄደ። የዴቪድ ካምፕ አለመስራትን ተከትሎ ከ2000 እስከ 2005 የቀጠለው ሁለተኛው ኢንቲፋዳ ተካሄደ። ከ1000 በላይ እስራኤሎች ከ3200 ፍልስጤሞች በላይ ሕይወታቸውን አጡ። ፍልስጤሞችን የሚገታ ከባድ ሕግም ወጣ። የረዘመ አጥር በእስራኤሎች ተገነባ። የበዙ ፍተሻ ጣቢያዎችን ያካተተ ነበር። በ2005 እስራኤል ጋዛን ለቃ ወጣች። እግሯ ሳይለቅ ሐማስ ጋዛን ተቆጣጥሮ ማስተዳደር ቀጠለ። ሐማስም ከፒኤልኦ ተገነጠለ። በ2016 አሜሪካ የእስራኤልን ኤምባሲ ወደ ቴል አቪቭ አዞረች። ጎን ለጎን የቱ ስቴት ሶሉሽንን አዋቀረች። ዛሬ ድረስ እስራኤልና ፍልስጤም ሰላም አይደሉም። አስታራቂ ፍለቃን ይባትላሉ። እስራኤሎችና ፍልስጤሞች እንደተዋጉ ነው። ብዙዎች ይሞታሉ። ስርዓቱ ይቀጥላል። ከሁለቱም ሀገሮች ጀርባ ያሉ ሀያላን ጦንቻቸውን በቀጠናው ያሳያሉ። ኢራን እስራኤልን ታስጠነቅቃለች። አሜሪካ ኢራንን ታስጠነቅቃለች። በቀጠናው የሚካሄደው ፖለቲካ በፍልስጤምና እስራኤል መካከል እንደቀጠለ ነው። መልካም ጊዜ፣ የሰላም ጊዜ እንዲሆን እመኛለሁ። መልካም ጊዜ።